አኮኩሉ ፋሚሊ የመረጃ የምክርና የአውታረ መረብ መድረክ ነው። ለእናንተ ጠቃሚ የሆኑ መረጃዎችን በጤና፣ በትምህርት፣ በንግድና በተለያዩ የማህበራዊ ጉዳዮች ይዘላችሁ ይቀርባል። ኒው ሜክሲኮ 131,000 የሚሆኑ በሀገሪቱ ያልተወለዱ ሰራተኞች አሏት። ታዲያ ይሄ በትራምፕ አስተዳደር የመጣ አዲሱ የኢሚግሬሽን ወይም ደግሞ የስደተኞች ሕግ ኒው ሜክሲኮን በእጅጉ ሊጎዳት እንደሚችል አውቃ አዲስ ስልጠና ከፍታለች። ይህ ስልጠና የሚሰጠው በሙያቸው የሕግ ጥብቅና ወይም ደግሞ የጠበቃነት ሙያ የሌላቸው ናቸው። በኢሚግሬሽን ሙያ ላይ የተካኑ ሳይሆኑ ምንም የማያውቁ ግን ለዚህ ስራ መሰልጠን የሚችሉ ናቸው። ጠበቃ ካልሆኑ ይህን መስፈርት ያሟላሉ ማለት ነው። 40 ሰዓት ነው ስልጠናው። ይህ ስልጠና እነዚህን 131,000 የሚሆኑ የክፍለ ግዛቱ ሰራተኞችን ወይም ነዋሪዎችን ወደ ናቹራላይዜሽን ወይም ደግሞ ዜግነት ወደ ማግኘት፣ የስራ ፈቃድ ወደ ማግኘት፣ ሌሎች ደግሞ የኢሚግሬሽን ጥቅማጥቅሞችን ወደ ማግኘት እንዲያመሩ እገዛ የሚያደርጉ ናቸው። በግለሰብ ገንዘብ በተሰጠ ገንዘብ የሚመጣ ይሄ እርዳታ የኒው ሜክሲኮንና ሌላ ደግሞ ክፍል ያለ የነን ፕሮፊት ኦርጋናይዜሽን ወይም ትርፋማ ያልሆነ ድርጅትን አቀናጅቶ ነው ስልጠናው የሚሰጠው። ግራ የሚገባው እነዚህ ሁሉ ሰራተኞች በዚህ አለው በኢሚግሬሽን መስራት አትችሉም፣ መኖር አትችሉም ቢባሉ አሁን ያለው የአሰራር ዘዴ ይበላሽባታል። ስለዚህ ኒው ሜክሲኮ ይህንን ስልጠና ፈቃደኛ ለሆኑ ጠበቃ ላልሆኑ ሁሉ ትሰጣለች። ይሄ ስልጠና በቅርብ ጊዜ መጥቶ እነዚህን ሁሉ ነዋሪዎች እገዛ ያደርጋል፣ እርዳታ ያደርጋል ማለት ነው። ተስፋ አለን ይረዳናል የሚል ነው የክፍለ ግዛቱ ጸሐፊ ይህንን ነገር ያሳወቁት ማለት ነው። ስልጠናው ከዚህ በፊት ከነበረው በተስፋፋና በተጠናከረ መልኩ የሚሰጥ ነው። አንድ ጊዜ የሚሰጥ ነው። 40 ሰዓት ነው። እንግዲህ ገብታችሁ አንብቡት። የኒው ሜክሲኮ አዲሱ ፕሮግራም ነው። ተስፋ የሚሰጥ ይመስላል። መልካም ጊዜ። ዌብሳይታችንን akulkulufamily.com ይጎብኙ። በሶሻል ሚዲያም ከተሉን። አኮኩሉ ፋሚሊ